ከረሃብና ከጥጋብ ነው በሽታ የሚመጣው። ሙስሊሞች ምን አክል ነው መብላት ያለባቸው? አንድ እንጀራ ባንዴ ያነሳሁት ብሎ የሚወዳደረው ማን ነው? በቃ ዝም ብለህ ባዶ አርገህ ልቀቀው እንዳትጨናነቅ ነው። ኢስላም ለጤንነት ይሄን አክል ትገር እያደረገ ነው። 3 ሰዓት በቃ በ3 ሰዓት ብለህ ሰውን ካን መረቀን አምሩዘን መረቅም ይሁን ሩዝን አይደለም በልደታቸውና በበዓል ጊዜ ይቅርና ማለት ነው። ሀታ በአበላል ራሱ እንዳንመሳሰል ተከልክለናል። ስንት አንጀት አለ በሰው ልጅ ላይ? ሙስሊሞች ምን አክል ነው መብላት ያለባቸው? 1-3 ሆዱን 3 ቦታ ይሄም መብላት በቃ ዛሬ ወስኛለሁ ለመብላት ካለ ነው። ዛሬ ወስኛለሁ ካለ 1-3 ቦታ አካፍለ ነው። ወኢላ እንዲያው አካላት ሉቅማት የተወሰነ ያም ይቂ ሱልበሁ ወገቡን እንደዚህ ጎበጥ እንዳይልበት ቀና ሊያረግበት የተወሰነ ይብላ ነው ተባለ። ግን መብራት አለብኝ ያለ ከሆነ 3 ቦታ ያካፍለዋል። 1-3 ለምግብ ያርገው፣ 1-3 ለውሃ ያርግ፣ 1-3 ደግሞ ለመተንፈሳ ያርግ። በልቶ መተንፈሳ ሲያጣ ዶክተሮች እንዳያስቃይ እኮ ነው። ይሄም እኮ አለ። አሁን አንጀታችን ለስንት ቦታ ካፈለ? 3 ከ9 3ን ብቻ ሙላ፣ 3 ደግሞ ለውሃ አርግና 3 ደግሞ ለምን ልቀቀው? በቃ ዝም ብለህ ባዶ አርገህ ልቀቀው እንዳትጨናነቅ ነው። ኢስላም ለጤንነት ይሄን አክል ትገር እያደረገ ነው። መንሸኡል ያኒ አልመረድ ይላል ከስረቱ ጣዓም ነው ይላል። የበሽታ መንስኤው የምግብ መብዛት ነው ይባላል። እና እንዲሁም ደግሞ የምግብ ማለት ከሁለቶች አይወጡም ይላል። ከረሃብና ከጥጋብ ነው በሽታ የሚመጣው። ከጥጋብም ይመጣል። ይሄ የሚታወቅ በርካታ በሽታዎች አሉ። ከረሃብም ይመጣ በሽታ አለ። ሁለቶቹ ናቸው። ሲበላ ደግሞ በስንት ጣት ብላ ብለዋል ኢስላም። እኛም ግን እንፈትሽ። በስንት ጣት ነው? በ3። ዛሬ ግን አንድ እንጀራ ባንዴ ያነሳሁት ብሎ የሚወዳደረው ማን ነው? ማንም ይወዳደረው? ሙስሊም እኮ ነው። ሙስሊሙ አንድ እንጀራ ባንዴ ብሎ ይወዳደራል። ስሙ ማነው? አህመድ አብደላህ ቢስሚላህ እያለ ይጀምራል። ቢስሚላህ ብሎ ይጀምራል። አንድ እንጀራ ባንዴ ለማንሳት አጃኢብ እኮ ነው። ይገርማል። ሲበላ ደግሞ ደካማ ካለ ጾሙን የሚያውለው ከየት ያመጣው ብትሉ ከማን ወረሰው? እስከዚህ ድረስ ይጠቀልላሉ። ይጠቀልልና ያው እዚህ ጋር ደርሰዋል። መዳፉ በሙሉ ለምግብ ያደርገዋል። ግን የተፈለገው ስንት ነበር? 3 ሰዓት በቃ በ3 ሰዓት ብላ 3 ሰዓት ላይ ብላ ሰውን ካን መረቀን አምሩዘን መረቅም ይሁን ሩዝን። ይሄን ያልኳችሁ ለምንድን ነው መሰላችሁ? አንዳንድ ሰዎች ምን አሉ መሰለ ኢዛ ካነ الطعام መረቀን አው ሩዘን فليدعمه ب4 ናር 4ኛ ይጨምራል። وإذا كان الطعام قليلا والناس كثيرا فليدعمه ايش بالخامسة ያለው አጃኢብ እኮ ነው። فليدعمها የሚለው አንድ ሼክ ጨምሮታል። ሼክ መሐመድ አሊ አደም ናቸው። هذا من كيسه ይላሉ። የለም ከኪሱ ያመጣው ነው። إذا كان መረቀን አው ሩዘን فليدعمه ب4 ይላል። ትንሽ 4 ቀን ትንሽም ከሆነ ሰው እንዳይጨርስበት ይሄ 3 ነው። አንተም በ3 ከበላ እሱም ሁሉ ከ3 ከበላ የት ያልቃል እንደምግብ ከየት ነው የሚያልቀው? አንዱ በ5ቱን ካነሳ አንዱ በ2 ካነሳ ነው ጾም ይውልና ያፈጠረ የሚገኘው። ኢዘን በአብላል ራሱ ከነሱ እንዳንመሳሰል ታዘናል ማለት ነው። በአብላል ራሱ በቃ በእነሱ መመሳሰል የለብንም።